ብታያት ማለት ነው በጣም አይናውጣናት ዳፈር አባታችሁ ብሩ እያለች ሀደባችን ብታይ እኮ እኛ ልናግዛት ጤፍ ምናምን ዱቄት እናሰባስባለን። ከዛ ሰደበችን። ጥጋቡ ታያት ሳዴብ ይላል። 50 ኪሎ ዱቄት ላደርስ ነበር እኮ ነው አልጨክን። እኔስ አንድ ልጅ የሆነ ያለች እኮ ሂጅ አምጣ ዱቄቱን፣ በርበሬውን፣ ሽሮውን፣ ጤፉን ቦይ ነበር እኮ እና እንውሰድ ብሎኝ፣ ከዛ ዑመር ደግሞ 100 ሪያል ስጭለዴ ብሎኝ ሀላስ ነበር። እኛማ ተስፋ ልንወስድ ነበር። እዛ የምወት ነሽ አራቢ ወት ነሽ እንዱ ከሰርሽ አይ ማሌሽ። እሺ ብዙ አውርቼ ነበር። አሁን ይቺ ልጅ ተደፈረች ነው የሚባል ይቺ ልጅ ዳላል ተደፈረች። ይኸውልሽ አዚዛዬ ቃለም መጣሁኝ አለች። ሰርቶ ክፍያ መጣኝ። ቤቷ አልተመቻትም። ሳበሹ ቤት ክራዩ አስጠፋት። ከዛ አብሮተኙ ሊተፈጠረ ከዛ መመርመሪያውን አመጣልኝ አለች። ተመረመረ። ጽንሱ አለ። እርጉዝ ነች። ያችኛቷ 2 ነበርን። አንዷ ልጁን አስወጣች አለች። እንግዲህ ተማንደረ ጊዜ አይታወቅም። ጠይብ ሰውየው ደግሞ ማንም አላየንም እኛ ያለችውን ቃል በቃ ጥንቅ ያለችን ዙሮኛ ደግሞ በ2 ሰዎች ወንጀል ምክንያት አንድ ህፃን ልጅ መራብ የለባትም ልጅቷን እናብላ ምናምን ብለን ብር እያሰባሰብን ነበር። አልሆናለን። ሰደበችን። እሱ ደግሞ እሱ ነበር አፍንጫው ማለት ልጄን አስመርምሬ ልጄን ከዘይ ማታያት ነበርሽ ቁጭ በል ስናዝዝ ከሰዓተ ማንያ በዚህ ልክ ቦግቧቃ ከሆነ እሱ የመድፈር አቅም አይኖረውም። ንብረት አይደለም አንተ እሷ በፍቃዱ ያሰጠችው ነገሩ ሲከብዳት ነው። ደበና አረችኝ ለግዛቸው ሰማል አይደል? ተሰማል። እህል ዋጠውና አውራ እባክህ አላህ ብለህ እህል ዋጠው። መርሐባ ለውየው እንደዚህ ልጄን እያለ የሚንሰፈሰፍ ሰው ከሆነና እንሰፍሰፍ ከሆነ ይሄ አይደለም አስገድዶ ለመድፈር ቢሰጡትም የሚቀበል ሰው አይመስለኝም። ነገር ግን እናት ቢሰጡት አልተቀበለ ታዲያ ተነፋስ ነው እንዲያረገዘችው ምን እያለ ነው? አባብራ አሁን ወገት እንታያለ እኮ ነው። አሁን ነገት እንታያለ ነው። ሁለተኛ ለማለት እኔ አሁን ይኸውልህ ህክማ ስላለሽ ክፉ አልናገር። አንዴ ቆይ አንተ እንደው ለህሊና ጠሎት ተናገር። ጥጋቡ ታፈሰ የሚያሳፍር ማንነት የለ ቀብረር ያለው ኧረ ቆይ ጥጋቡ በአላ ተው ይሄና አጀንዳ እንትን አትበሉ ተው። አዚ እዛው እኮ አደር ነው እስከ ሰዓት ማለኩ እዛው ነበር ቁጭ ብለን አድራችሁ ይሄንን ማህበረሰብ ምን አስተማራችሁት? ተገዳ ያልተደፈረችውን ተደፈረች እያላችሁ ሌሎቹም አለችን። አዚዛ አለችን ተደፈርኩ ብላ መጣ የጥጋቡ ቤት። ከዛ እኔም ሄድኩኝ እንርዳት ከባለ እንርዳት ሲባል በቃ ብር ማዋጣት ጀመር። እህልም ያለው በርበሬ የሚያለው ሽሮም ያለው ማዋጣት ጀመር። ለምን ትረዳለች? አዳምጪ፣ ተረጋጊ ሴትዮ። ለምን አረጋጋችን? ተረጋጊ። አዚ ውሃ ጠጪ፣ ተረጋጊ። ምን ጉር ነው እናንተ? ከዛ ስትለን ቆይ ባልየው እንደውል ብለን ጥጋቡ ታፈሰ። ባልየው ጋር ደወለ። ባልየው መጣ። የሆነ ናፍለል ያለ ሰውዬ ነው። ከዛ እንደ ተዋደን ነው አለ። ተዋደን ተስማምተን ያረግ ነው አለ። ወላሂ ያለው እና ያረግ ነውና እኔ እየረዳሁ ነው። በጋራው ብር እያስቀመጥኩላት ነው። የቤት ኪራይም እየከፈልኩላት ነው። ተዋደን ነው አለ። እሷ ደግሞ ተዋደ አይደለም በግድ ነው። ሸሪሃን ሰብሮብኝ ምናምን አርጎብኝ ከቤት ወጣ አይቻልም ምናምን አለች። ጠይብ አሁን እሱ ልጅቱን ይዛዛው ትንጣያለ ነው። አይዛየ ባጭሩ እንግዲህ ይሄን ያለው ትንጣለ ኢማማ አይውላችሁ። አሁን አንድ ቁም ነገር ላውራው። ቀድሞ ያለቀሰ ሁሉ ትክክለኛ ነው ማለት አይደለም። አረቦች ምን ይላሉ መሰላችሁ? ضربني وبكى سبقني واشتكى ይላሉ። መቶኝ ያለቀሰ ቀድሞ ደግሞ ሄዶ ከሰሰኝ ይላል። አንዳንድ ጊዜ በፍቅር የተደረጉ ነገሮች ወንድየው አልፈልግ ሲል እሱን ስሙን ለማጥፋት የሚላከኩ ነገሮች አሉ። ደፍሮኝ ይዞኝ ምናምን የሚባሉ ነገሮች አሉ። ሐራም ቢሆንም ነፍስ ማጥፋት ወይ ደግሞ ማስወረድ የሚባለው ነገር ሴት ልጅ ግንኙነት አድርጋ ካረገዘች ሞስት ኦፍ ዘም አይፈልጉትም፣ ልጁን ያስወጡታል። እስከ መውለድ ደረጃ መድረስ
እንግዲህ የሚያመላክተው ሌላ ነገር ሊሆን ይችላል ነው ብሎ መደምደም። አስገቢያት እዛ ልጅቱን አስገቢያት። እንግዲህ ትምጣ፣ እሷ ትናገር። አስገቢያት፣ ትታቻለች። እሷም ትግባ። ባባ ሀዩ አንድ ጻፊ አንድ መፍትሄ ተገኘ። የኔ እናት እኔ እኮ ግራ ገባኝ። እናቴ እንኳን እናቴ እኔ እያመረኝ እያንዳንድሽ ለጣለች ልኛለሽ ምን ታላረግም ብዬ ማለት ነው። ደህና ደሩ ወንድሞቼ። መጣለች። የት ነው ደህና ደሩ የምትለው? ልጅቱ እኮ ገባች። ጠይቃት። ዋይ የት አለች? ትልቅ ሰው ፊት የሚወጋ ወግ እየለኝ ከጎን ያለዋ ነች። አያት ሹክራን እንት ሀቢብቲ። ውይ ቢስሚላህ ሀያታችን ሀያት እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ሰላም አለይኩም። ወአለይኩም ሰላም ወረሕመቱላህ። በቅድሚያ እንኳን አላህ ለሁለት አደረገ። የስንት ወር ልጅ ነች ልጅቷ? 4 ወር። እስኪ ከአንቺ አፍ እንስማ የተደረገውን እንድናግዝሽ በህግም በኤምባሲም እንዲሁም ደግሞ አሁን ይህንን መረጃ ልሰጭበት የፈለግሽበት ምክንያት እሱ እንዲታሰር ነው ደግሞ ምንድን ነው የፈለግሽው? እስኪ በደንብ ሀሳብ ስጭን። ማላገኝ ነገር በንግግር አልደክምም ወንድሜ፣ በጣም ይቅርታ። አዳሪን ሳወራ ድር ያለሁኝ ሲፈረድብኝ እንጂ ሲፈረድልኝ አላየሁም። ፍርዱ ደግሞ ካለህ ነው። ከሰው ፍርድ ምንም አልጠብቅም። እርዳታችሁን ጠይቅ ያለሁኝ ማንም ሰው ከጎኔ እንዳልሆነ አሳይታችሁኛል። ተሳርባለሁ ለምትሉት አዎ፣ ለሚሳደቡት ተሳድቤያለሁ። ትክክል ነው፣ አልዋሽም። ለእናንተ ደግሞ መልካም ነገር ለተናገራችሁ ደግሞ ጥሩ ምላሽ ሰጥቻለሁኝ። እውነቱን እኔና አላህ ነን የምናውቀው። ልጅ እኔ በቃለ ማላ ላስረዳው አልችልም። ብዙ ተነፍሻለሁ፣ ብዙ ቃል ተናግሬያለሁኝ። ሰውየው ደግሞ በቃል ሰው ማሳመን ችሎታ አለው። ብዙ ተናግሮ አሳምኗቸዋል። እኔ ምንም ነገር ልል አልችልም ከዚህ በኋላ ማለት ነው። እውነቱ ግን ፈልጌ እንዳላደረግኩት ነው። ፈልጌ አይደለም ወዳ ነው ያደረገችው ለምትሉት ነገር አዎ ተማሲዝሽ ብሎኛል። በሰዓቱ ምንም የማውቀው ስለሌለኝ ሸሪሃም ስለሌለኝ መደወልም ስለማልችል መሄድም ስለማልፈልግ አገር ቤት አርጌዋለሁኝ። አልክድም። ምክንያቱም አገሬ የኖርኩበት ህይወት ልክ ከጨለማ በላይ ያስፈራ ስለነበረ ያን ህይወት መልሼ አልደግመውም። ዛሬም ነገም የመጣሁበትን ዓላማ አስተካከላለሁ ብዬ በአንድ ቀን ስህተት እንደዚህ አይነት ነገር ይፈጠራል ብዬ አርጌዋለሁኝ። ያንንም ደግሞ ፈልጌው አይደለም። ሁለት አማራጭ ነው የሰጠኝ። አንድ አብሬው ልጋደም፣ ሁለተኛ ደግሞ በንግግሩ ካልተስማማውኝ እንደሚያስይዘኝ ነው። ሰውየው እንደምታዩት አይደለም። ሲያዩት የሆነ ቀዝቃዛ ጥሩ ሰው ስነ ምግባር ያለው ነው የሚመስለው። ነገር ግን የሰው ልጅ አካሉን እንጂ ውስጡን አውቃለሁ ብሎ መፍረድ በጣም ከባድ ነው። አለች ልጅቱ ከጠለብ እንዲጠፋ የረዳችልኝ ከታች ባውዬ ምንም ሰው እንደሌለ እንዳሳደግኩኝ ለእሷ በዋትስአፕ ሪከርድ አድርጌ ሰርቶ ክፍያ እንዲያወጣኝ ያደረገችው ልካለት ነው። ደግሞ ያንን ሪከርድን ተጠቅሞ ነው ወይ አስይዝሻለሁኝ ወይም ደግሞ በቀረብኩልሽ ጥያቄ ተስማሚያለሽ ነው ያለኝ። ተስማምቻለሁ። ምክንያቱም የሰው ልጅ አፍቅሮ ብዙ አመት ይኖራል እንዴ? የኔ አንድ ቀን ስህተት በዚህ ልክ ለምን ተካበደ? ለምን ሴት ልጅ አይደላችሁም እንዴ? ነገ ጧት በእናንተ ላይ አይደርስም? አፍቅረን ስንት አመት ኖረናል። ዛሬ ትልቁኝ ነብሳዊ ነበርኩኝ። ያን ታዲያ ለምንድን ነው በዚህ ልክ አዙ ሳይለንት ነሽ እያስከፈለኛለሁ? የመንገር ጀወረሽ እናንተ
ሀገር ዜጋ ጋር በፍቅር ያለ ኒካ የተወለደ ስንት ሁሉም ሰው ያውቃል። የኔ ግን ዛሬ ስለወጣ ልቅ ነገር ተካቤ ስወጣ አፍቅሬ አይደለም ጅኙ አይደለም ሀገር የሚመጣሁት ከጠለብ የሚወጣሁት ተጀናጅን እኔ እና እሱ ተደዋውለን በፍቅር አውርተን አይደለም። ሀቂቃቱ ይሄ ነው። ማመን አለማ የራሳችሁ ጉዳይ ነው። እውነት ይሄ ነው። ሰደብ ለምትሉ ሰዎች ለምን ትሳደበው? እኔ መናገርበት አፍ አለኝ። ሌሎቻችሁ ደግሞ በጥሩ ነገር ለምትጠይቁ ጥያቄ በትክክል እየመለስኩላችሁ ነው። ግን እኔ እንደ ሰው ቃላታች ሞንሞኔ ለሰው ማስረዳት አልችልም። ልክ ነሽ። ተረጋጊ፣ አብሽር። እኔ እንደ ወንድም ልረዳሽ ነው፣ እንደ ታላቅ ወንድም እንትን ያልኩት ያው እነሱ የተናገሩትና አንቺ የተናገርሽው ልክ አይደለም እና ከአንቺ አፍ እኔ የሰማሁትኝ። ለማንኛውም እሱም ቀርቦ ልናግዝሽ የምንችለው ካለ የኤምባሲ አካላቶች ጋር ላገናኝሽ እችላለሁኝ። መክሰስ ከፈለግሽ እውነት ይሄን ነገር አድርጎት ከሆነ እሱ ነው ቃለ መሀል ላይ ይኖራል። እሱም ይምጣና ሁለታችሁ የምትሉት እንደ ሚዲያ ከሆነ ያው ሚዲያ ላይ ይዘሽ ስለወጣሽ ነው እንጂ ማንም ሰው የራሱን የደረሰበትን ችግር ሚዲያ ላይ እንዲያወራ ፈልገን አይደለም። ግን እውነት አድርጎት ከሆነ ማንም ሴት በስደት ላይ ሆና መደፈር መቻል የለባትም። እኛ ወንድሞቿ አለን፣ ማገዝ በምንችለው ማገዝ እንችላለን። ላተህዘን። እሺ እቺ ልጅ እኔ ነኝ ያገዝኳት ስላለች ልጁን ታውቂዋለሽ ማለት ነው። ስለዚህ ልጁ በህግ መጠየቅ አለበት። እንዳንቺ አነጋገር ከሆነ በመጀመሪያ የቤት ሰራተኞችን በህጋዊ የሚመጡትን ህገ ወጥ የሚያደርግ ሰው ነው፣ በህግ ይጠየቃል። ሁለተኛ ደግሞ ሴቶችን እንደዚህ እያስፈራራ እየደፈረ ችግር የሚፈጥር ከሆነ ላታህዝን። አንቺ ሰውየውን ታውቂዋለሽ ማለት ነው። ሰውየው በህግ ይጠየቃል። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቤተሰቡ ጋር ማለት ነው። እሱ ይምጣና ከሱ ልስማ፣ ከሷም ከሱም ልስማና እኔ ልጅቱንም እንድትወጣ ያደረኳት እኔ ነኝ። ሁሉንም እኔ ዘንዳ ነው ያለው ማለት ነው። እና እሱ ይምጣና እሷና እሱ ይነጋገሩ። ደፍሯት ነው ተፈቃግደው ነው። ከዛ በኋላ እኔ የማነሳው አጀንዳ ስላለ መጀመሪያ እነሱ በፍቅር ነው ያደረጉት ወይስ ተደፍሯት ነው ወይስ የሚለውን ነገር እንነጋገር። እኔ ነኝ ያወጣኋት፣ እኔ ነኝ ያገናኘኋት። ምንም የሚካር ነገር የለም። እሱን ያገናኘኋት እኔ ነኝ። አንቺ እችን እህታችንን እሱ ጋር ስታገናኛት የዚህን የሰውዬ አህላቅ ታውቂያለሽ? በደንብ አድርገሽ ታውቂዋለሽ? እንዴ አውቀዋለሁኝ። እኔ በደንብ ነው የማውቀው። ከአሁን በፊት አንቺ ከእሱ ጋር ኑረሽ ታውቂያለሽ? አዎ ኑሬ አውቃለሁ ማለት ነው። እንደውም እኔ እና እሱ የራሳችን የግል ህይወት ልንጀምር የጀመርነው ነገር አለ ማለት ነው። ስለዛ እኔ ይሄ ነው ማለት አልችልም። አሁን እንትን ካለ እሱ ይምጣ እሱ ማለት ነው። ይምጣና ያውራ። ደፍሯት ከሆነ እኔ እና እሱም እንነጋገራለን እዚህ በእናንተ ፊት ለፊት ማለት ነው። እሱ ይምጣ ማለት የአንቺ ኤቪደንስ የለሽም እንደ መረጃ የለሽም ከሆነ ማለት እኮ ገና አላወቅሽም ማለት ነው። እኔም የማውቀው ነገር የለኝም። እኔ ማለት እሷን አመጣኋት፣ ከዛ ሄደች አሉኝ። እንደዚህ አርግዛ ሄደች ምናምን አሉኝ እንጂ የማውቀው ነገር የለኝ። እንደዚህ ወደ ውስጥ እኔም ያወራኝ ነገር የለም። አረገዘች ብቻ ነው የተባልኩት። እንደገና ደግሞ ሰውየው ከኔ ጋር ቅርበት ስላለው ከኔ ደብቀዋል። እኔ ትናንት ነው የሰማሁት፣ ላዚም ትናንት ነው የሰማሁት። ደፍሯት ከሆነ አንቺ ጋር ያለውን ግንኙነት እንድታቋርጭ ነው አንቺ አሁን አገባብሽ? አዎ ችግር የለም። አዎ እኔ እንደዛ ነው። እኔ ማወቅ ነው የምፈልገው። እሱ ይምጣ። ደፍሬ ነው ቀለል አድርገሽ እኮ ነው ያልሽ። እኔ እኛ እኮ እህታችን መደፈር የለ አንቺ ለራስሽ ነው እንዲገባሽው። ይቅርታ አቡዬ፣ ይቅርታ ጮኛዬ ነው ብላለች በኮሜንት። ሙሉ ቅልቅ ያለ ነገር ነው ስለዚህ ቆይ አስገቡት። ይግባ እሱ ይግባና ደፍሬያት ነው ካለ እኔ እና እሱ ደግሞ እንነጋገራለን። እሱ ማለት ነው ችግር የለም።
ሳይሰማ መስከረም ወይ እሷ እኮ ደፈረኝ አይደለም ያለችው እህቴ፣ በጆሮች ሰምተሻት ከሆነ አስፈራርቶኝ ካልሆነ አስይዝሻለሁ ብሎኝ ጥጋቡን ሙሰብሪና ጥጋቡን ካልሆነ አስይዘዋለሁ ገብታ ጥሩት ባል ይሄ አስረጋዡንም ጥሩት፣ የስራችሁን ይስጣችሁ። እኔ የምለው ቤተሰብ እንግዲህ ትናንት አዳራችንን ስናወራው አድረናል። ቢደግሙት ያኑ ነው ልጁ ቢመጣ የሚናገራኑ ነው ይምጣት ተባለ። ደግሞ ልደውልለት ሊመጣ ሶኛው እኮ መጣይ። ታዲያ ከሱ ጋር ፕሮሰስ ይጀምር ይመጣ። እሷ የመጣችው ባልን ለምን ተቀማው ለምን ተቀማው ብላ ነው ለምን ተቀመሰብኝ ብላ እንጂ ለልጅቷ አዝና አይደለም። ምክንያቱም ባሏ ስለሆነ በባል ተማመናለሁ ብላ አስጠፍታታለች። አለቀ። ሌላ ነገር የለውም። ልጁ ደግሞ ትናንት መጥቷን አዳሩን ሲናገር አድሯን ልጅቱም እንደተናገረችው አስይዝሻለሁ ሲለኝ አብሬው ተኛሁኝ። ሌላ ችግር ስላለብኝ ያንን ኢትዮጵያ ያለ ህይወቴን መርገም ስለማልፈልግ አብሬው ተኛው እንጂ አስገዶኝ አይደለም። በአንድ ብቶ እኮ ተናገረች። ምንድነው የምትሉት? አይ አስይዘኝ እንጂ ይሄን ነገር አላደርገውም ብትል ያስይዘት መሆኑን አለመሆኑን እዛው ታየው ነበር አይደለም እንዴ? ስለዚህ እሷን መቅመስ ፈልጓል። ልቅመስሽ አልተበዛ አስይዝሻለሁ ሲለኝ እሺ ብዬ አብሬው ተኛው አለች። ከዚህ በላይ ምን ትበላችሁ? ይሄ ማስገደድ ነው? እስኪ ንገሩኝ። ማስገደድ ማለት እኮ ጽቢ እየተረገመ አንገቷን ረግጦ ቤት ዘግቶ ሲያደርግ ነው። ቆይ አንዴ ጥቂ፣ አንዴ ቆይ ተረጋጋ። እንዴ እኔ እህት ላ ተሕዘን አንድ ጥያቄ ልጠይቅሽ። አንዴ ሚትሽን አንሽልኝ። አንቺ አሁን ደፍሯት ከሆነ ውሳኔሽን ልታስተላልፊ ነው የመጣሽው አይደለ? ወንድሜ እኔ እኮ ኦልሬዲ እነሱ አሁን ወልደዋል አይደለ? እኔ ደግሞ ገና ልንጋባ ያልን ሰዎች ነን። ምንም ያክል አብረን ብዙ እንትን ብንልም እነሱ ችግር የለውም ማቋረጥ እንችላለን። ግን እሱ አሁን እንደዚህ እኔ ማወቅ ብቻ ነው እያልሻለሽ። አንዴ ቆይ አድምጪ። እኔ ደፍሯት ከሆነ ነው እንበልና ደፍሯት አይደለም በራሷ ፍቃድ ሰጥተው ነው። ቢሆንስ ምን ልታደርጊ ነው? ምንም አላደርግም። ማሻአላ ይቀጥሉበት። ማሻአላ በበዛች እኔ ልቃጠልልሽ እኔ እናት ማንኛውም ቆይ አንድ ጊዜ አስገቡኝ እኔ የማውቀውን ልናገር እያለች ነው እህታችን። አድሚኖች እባካችሁ ካላችሁ አስገቧት አንድ ጊዜ። ነው ይሄ የእንትን ምልክት ያለበት ወይ አንድ ቁጥር አንድ ቁጥር ሰፊ ወይ አደር ይቻላለች እነግራችኋለሁ። እኔ የማውቀውን ልናገር እያለች ነው። ዲኗል አንተም እንታለም እኔ አንዴ ወጥቻለሁ እንድታስገቡኝ ማለት ነው። ማለት አንድ ቁጥር ምጽፈዋና እንዲያወጭ አንድ ቁጥር ጽፋለች። እንዲያወጭ ወይ ጠብቂ ላታዘን ይችን ይሄ ወንድ ነው ሴት ነው? ና እንኳን ደህና መጣህ ነው ወንድም። ሰላሙ አለይኩም። ወአለይኩም ሰላም። እንዴት ናችሁ? ሰላም ነው? አልሐምዱሊላህ ሰላም አለ አለን። ልጅቷ ትንሽ እውነቷን እንትን እንዲያትሉባት ከአሁን ቀደም እኔን አስጠፋኝ ብላኝ ነበር ማለት ነው። ያለችው መካ ነው። ቢያንስ የዛሬ ዓመት አካባቢ እና ኢትዮጵያ ያለባትን ችግር ቋትም እየሰማችሁ ነበር። በጣም ችግር አይነት ኢትዮጵያ መግባት አትፈልግም። እንዲያለችውም ኢትዮጵያ ላለመግባት ስትል ነው ያደረገችው ባይ ነኝ። ከመሰረቱ ፊት ነግራኛለች ነው በቻት እዚህ ነበረች ላለመግባት ፈልጋ እንዳደረገችው አንዴ ቆይ እኮ ኢትዮጵያ እዚህ አለችበት ቤት ችግር ላይ ነበረች። ችግር ላይ መኖር ሌላ ነው። እየተደፈረችው ግን ኢትዮጵያ ላለመግባት አስባ ነው ብሎ በእርግጠኝነት መናገር ሌላ ነው። ምክንያቱም ኢትዮጵያ ልጆች አሏት። እሺ ጠለብ ቤት ሆና በጣም እያለቀሰች ነበረ። በጣም ወላ ሀታል ኢትዮጵያ እንኳን ዝም ታሌላ ወልዲያ እንደገና ያፈቷት አረብ ሀገር ሰርታ ልትልክለት ለሌላ ነው ሰጣ የመጣችው ልጆቿል። እነዛንም እንኳን ማለት ነው
እና ይመስለኛል ልጅቷን በምታግዙት ነገር አግዟት። ከወዲያ ጀምራ በጣም ፈተና ላይ ነበረች ልጅቱ እና ኢትዮጵያ መግባቷን በጣም ስለምትፈራ እንዲያለችውም ኢትዮጵያ ላለመግባት ብላ ልታደርገው ትችላለች። ለምን ኢትዮጵያ በጣም ፈተና ላይ ነው ያለችው። ብር በየወሩ ካላክሽ ድረስ እያላት ኢትዮጵያ ያለው ያው የልጆቹ አባት አይደለም ያም ይመስለኛል እንዲወራች ከሆነ ማለት ነው። ኔቶሎጆችን ተቀበይኝ እያላት እያስፈራራትም ነበር። ኢትዮጵያ ያለው ሩዋ በጣም ጨለማ ስለሆነባት ልታደርገው ትችላለች ብዬ አስባለሁ እኔ። በቃ አሁን እሱን ብቻ ጥሩት ባል እሱን ብቻ ጥሩት ይመጣል። እስኪ ሰውየውን ጥሩት። አንቺ የፈለግሽው ከይቅርታ ጋራ አንቺ የፈለግሽው ይሄ ሰውዬ ንጹህ ነው ወይስ ንጹህ አይደለም ለማወቅ ነው። በራስሽ በሴትነትሽ አጣርተሽ ስትፈልጊ አግቢው፣ ስትፈልጊ ግደዩ። አይመለከተንም። እሺ ልንገራችሁ። ኧረ ቆይ አይደለም እንደዛ አለ ጥቄ እኔ እንደመሰለኝ ልንገራችሁ። አባብራዬ ይችኛይቱ ራሱ ይገባታል። 15,000 ሪያል በላይ ሰጥቼ ያለ ተለበል ገና ላላገባችን ወንድ 15,000 ሪያል የሰጠኝ ገልጡ ምን ታረግ ፈላልች የተጋቡ ታፈዛ ይርብሻለሁ። 15,000 በላይ ላላገባችን ወንድ ገንዘቤን በልቶ ጠጥቶ ማን ስጫለሽ? እኔ ሪከርድ ያርጋልኛል አላቅም ብያት ነው በውስጥ ማን ስጫለሽ? ላላገባችሁ ወንድ እስሩ ሳትሆኝ የራስሽ መሆኑን ሳታረጋግጪ ገንዘብሽን እናትና አባትሽ ቅማል እየበላቸው እየመጠመጥማቸው ወገባቸው ላይ ለእነሱ ሳትረጂ ለሴትዮ እያሳልፈች ሰጠሻው። ጥጋቡ ታፈዘ እና ዛ ቦይ ሚራ አማክረሽን ነበር እንዴ ትሰጪ? አሁን አንቺ ቆይ ለልጅቱ አዝነሽ አይደለም፣ ለተደፈረችው ልጅ ተቆጭተሽ አይደለም፣ ለራስሽ ገንዘቤን ጠይቁ ሊብለሻል። እኔ አልጠይቅም። ወድሽ አምንሽ ነው የሰጠሽው። አይዱን ተጨባጭው በቃ ጉረኝ ይታያል። እኔ ነኝ ቲሚ ነው ይፈታ ጨርስ። እንግዲህ ቀጥል። ጨርሻለሁ። ምን ቀረ? ምን ልቀጥለው? አሁን የዝቼ ልጅ ህይወት እንደሚወራው ኢትዮጵያ ላይ ልጆቿን ለሰው ሰታ መታ ስራ ሳይሳካላት አቧሚራ ይሄ ወንድ አስጠፍቷት እንደዚህ አስፈራርቷት እሺ እንደገና ወለደች። እሺ ምንድነው የሚሆነው? የዝቼ ልጅ ህይወት ምንድነው የሚሆነው? ይሄ ሰውዬ በሞራል ደግሞ የራሱን ህይወት ይኖራል። ሲፈልግ 15,000 ውሰድ፣ ሲፈልግ ኒቃቢስቷን፣ ሲፈልግ ጅልባቢስቷን፣ ሲፈልግ የፈለገችውን እየሄደ ህግ እንደሌለበት ሀገር እህን ጊዜ እኮ ይሄ ብዙ ሴቶችን ህይወት አበላሽቷል። የብዙ ወንዶችም ስም የሚጠፋው ደግሞ በእንደዚህ አይነት ወንድ እኮ ነው። አሁን ይሄንን እያወቅ ነው። እኔ እንግዲህ አሁን አላውቀውም። ጥጌ ልታውቀው ትችላለህ። ብዙ ሰው ሊያውቅ ይችላል። ይሄንን ሰው ዝም ማለት ራሱ ወንጀል ነው። ወላሂ እውነቴን ነው። አሰላሙ አለይኩም። አለይኩም ሰላም። ወንድም አለ እንዴት ነህ? አዙ ጥጋቡ አቧሚራ አላችሁ። ሌሎቹም ሳውዲ የምኖሩ ናቸው አይደለ? እታችሁ ካላችሁ የጠፋ ወሬ ጠፋ አስጠፋ ጠፋችን አቁሙ። የምታወሩት ልጅቷ ተደፍራለች እንደው ንቁ እንጂ ልጅቷ ተደፍራለች በምን እናድናት በሉ እንጂ ጠፋ አስጠፋ። እናንተ ዝስተዋሩ አስጠፊ ናችሁ እንዴ? እናንተ ራሳችሁን አትጠብቁም እንዴ? እሺ በቁ። እኔ አሁን ሳውዲ ነው ያለሁት። خلاص አቁሙና ጠፋ ጠፋ አቁሙ። ወይ እሺ አሁን ይሄን እናቆማለን የምለው ግን ያቺ ልጅ 15,000 ሪያል ለምንድን ነው የሰጠችው? አዎ እንደዛ ነው ተውልበት። ለአቧሚራዬ ልንገርህ፣ እሱማ በውስጥ መጣችና እንግዲህ ነገር ወዴትም ሰውየው አዳምጠኝ እንግዲህ ይሄን ኢንፎርሜሽን ሲሰበስብ ነው የሚሆነው። ጥጋቡ ታፈሰ ስለማቀሩ ይሄ ነው ተራው። በውስጥ መጣች እና ትናንት ስንሸመግል ስለልጅቱ አድረናና በውስጥ ጥቄ አለች። ወይዬ ይህ ሰውዬ የኔ ጮኛ ነበር፣ 15,000 በላይ ብር ሰጥቼው እንትን ብሎኛል። አሁን ይሄንን ሰማሁ ምን ይሻለኛል? ታዲያ ለእኔ ለጥጋቡ ታፈሰ አማከራ ላይ 15,000 ሪያል በብር ነው የምገዛው። በብር እንዴት ላላገባችሁ ባል እስሯ ላላደረገችው ወንድ ይህን ያክል ገንዘብ ትሰጣለች? እሱ ቁጭ ብሎ ቸገረኝ ወደዛ ወደዚህ እያለ ሊቀበላት ይችላል። ነገር ግን ባል እንኳ ቢሆን ኒካ አሳርፎባት እንኳ ቢሆን ደግ እሺ ይሁን ችግር የለውም ቢሆን ግን ገና ላላገኘችው ወንድ
ዝም ብለህ እንደ ነገሩ አብረን እንረዳም ብለዋል። ፊቱም ደግሞ ዝም ብላ ፕሮፋይል አድርጋለች አስመሳይ። ስለዚህ ሰውየው ችግር የለበትም። ሰውየው ጎን ነኝ። በፈቃደኝነት እየሰጣችሁ ችግር ሲመጣባችሁ መጣችሁ እዚህ ደፈሩን፣ እንደዛ አሉን፣ ቀሙን፣ ገንዘባችንን በሉ። አትበል 4 ነጥብ በቃ። አንዷ ኪሱን ትሞላለች፣ አንዷ ሌላውን ትሞላለች። ኧረ በረካውን ያዝዛኝ። አሁን ተመኝ እሰይ ይመችህ። አንዷ ስራ ቦታ ሆና በወር ደመወዝ ትልካለች፣ አንዷ ደግሞ ተታች እምሟን እያሰማመረች ታቀርባለች። ሰላም አለይኩም። ይሄ ነው ዋናው ትልቁ ጨዋታ። ደግሞ ከፍላለሁ። የወይባጭስ መሞቂያውን እኔ ከፍላለሁ። አለ ችግር ይመቸው። ታሉ አለን እቺ ህይወቷ የተበላሸችው ምን ትሆን? እሺ በቃ ተው፣ ህይወቷ የተበላሸችው። አዙ ይሄ ነው በቃ። ወደዛ አጀንዳ እንሄዳው። ዲኗል ያንዴ ቆይ፣ ይኸውልህ ተቆላምጥ ደስ አይልም። ያዚዛ ስም ሲቆላመጥ ሌላ ትርጉም ነው የሚኖረው። ባሌ ብቻ ሲያቆላምጠኝ ነው የሚችልበት። እናንተ ዝም ብሎ አታውቁ። ይላል ምንድን ነው እንድሪስ አይደለ? እንድሪስ እኮ ነው። እንድሪስ ነው አይደል? አባንቱ ልጅ እንድሪስ አይደል? ዲኖ ሁሴን ዲኖ ሁሴን ይባላል። በነገራችን ላይ ይኸውላችሁ አሁን የአቡ አሚራ ሚዜ ነኝ። የተደፈረችው ልጅ አንድ ቆይ ቁም ነገር ናውራ ከተባለ ገንዘብ የሰጠችውም ልጅ እውነት ናውራ የሰራችው ስራ ትክክል ባይሆንም ግን ያው መታገዝ ካለባት መታገዝ አለባት። ኤቪደንስ ካላት መረጃ ካላት እውነት ናውራ ከተባለ ያው የሰው ልጅ ይሸወዳል፣ ይሳሳታል። በተለይ ደግሞ ፍቅር ሞኝ ነው። አረብ ሀገር ያሉቶች በጎናቸው ሰው የለም። በቀላሉ ነገር በልጅነታቸው ነው ስደት የወጡት። የሚያስተምራቸው ሰው የለም። ከቤተሰብ ርቀው ነው ያሉት እና ቶሎ ይታልላሉ። አይን በአይን እየዘረፈ እየታወቀ ደግ አደረግሽ እንዴት አንቺ ለወንድ ትሰጫለሽ ብሎ እነሱ ላይ መፍረድ አግባብ ነው ብዬ አላምንም። እኔ እውነት ለማውራት የተሰራው ስራ በጣም ስህተት ነው። የተቸገረ እናት አባት አለ፣ ቤተሰብ አለ፣ ድሃ ጎረቤት አለ። ሌላው ቢቀር አንድ ፀጉሩን በተልባ የሚፈርዝ ወመኔ ለሱ መገበር የለበትም ብዬ አምናለሁ። ግን እንደው ሸውዷት ከሆነ ወይ ደግሞ እባክሽ ችግሮኝ ነው ካላት የሰው ልጅ እኮ ይደጋገፋል። በተለይ ስደት ላይ ያለን ሰዎች ሁላችንም እናደርገዋለን እና መታገዝ ካለባት በኤምባሲ በኩል ትክክለኛ ክስ መመስረት አለበት። ልጅቷ ግን ገብታ ክሉ ሳናረጋት አስገብተን ለምንድን ነው የሰጠሽው? እንዲቸግሮኝ ነው እስኪ ከፍላለሁ ብሏት ከሆነ ካልከፈለ መክፈል አለበት። ይሄ ደግሞ ኤምባሲ ግዴታ ነው፣ ይሰራል። ተደፈርኩ ያለችው ልጅ እኔ ራሴ የሰጠሁት ኢትዮጵያ ከመገባ ብዬ የሚለው ቃል አያስተማምንም። ሰው ሌላ ቃሉ ሌላውን ተይውና ማጅራቱን ብትይው ይቀላል ከምትሰጪ። ወይ ደግሞ አጓጉል ቦታው ላይ አንዴ በቡጢ ብታወልቂው ውሃ ነው የሚሆነው። ወልፈሽ መሮጥ ትችላለሽ። ሆነስትሊ አንዳንድ ጊዜ እሷም ሊሆን ይችላል እና የተደፋሪውንና የደፋሪዋን ጉዳይ ሁለቱ መጥተው ካልሰማን ለመፍረድ አይመችም። ይችኛዋ ግን ገንዘቧን ተበልታለች። እኔ ቀደም ልታገዘ መስሎ የነበር የመጣችው። ቆይ እኔ የምልሽ ይኸውልሽ፣ ደፈራትም አልደፈራትም ዞሮ አስረግዟል። ባጭሩ ፈለጋ ሰጠችውም አስገድዷትም ቢሆን በቃ ለአንቺ አይሆንም፣ ይሄ ሰውዬ ለአንቺ አይሆንም። ያው በጥቅሉ አይሆንሽም ብዬ እና የምር የሰጠሽበት 15,000 ብር የሰጠሽበት ምክንያት ተናገሪና እናግዝሽ። ሌላው ከታች ያላችሁት ወንድሞቼ ተው፣ በሰው ላይ አትፍረዱ። በቃ ሰውየውን አግኝታችሁ ይቅርታ የማትሉትን ሰው አትስደቡት፣ ጥሩ አይደለም። አላህ ዘንድ እንትን ይልባችኋልና እስኪ ትግባና የኔ እህት ነይ ግቢ። ለምንድን ነው ገንዘቡን የሰጠሽው? አቡ አሚራ ምን አለ መሰለህ፣ አሁን እንዳልከው ለመፍረድ ከምንቸኩል ልጁ ይንጣና ተቀብሏል አልተቀበሉም ከልጁም እንስማ። ልጁን ጥሪው፣ አንቺ ራስሽ አሁን ገብተሻል፣ ጥሪው ወይ የምታውቁተው ጥጋቡም ካለ ጥራውና ማለት ነው። ወላሂ እዚህ ጋር በጣም ይቅርታ ማለት ነው። ከመናገር በፊት ማዳመጥ ቢቀድም ጥሩ ነበረ። ምንም ያክል እንኳን እኛ ከእናንተ የማንሻል ሰዎች ብንሆን ብታዳምጡ። አሁን እንኳን አስረከብሽው ወዘተ ብለህ ከምትጮህብኝ ወንድሜ፣ አንተ ከኔ የምትሻል ሰው ነው። ብትጠይቀኝ እንዴት ሰጠሽው፣ እንዴት ነው የወሰደው ብለህ ብትጠይቀኝ ጥሩ ነበረ። ይሄም ደግሞ 15,000 ብር አይደለም የወሰደብኝ። እኔ ብሩ ሳይሆን የፈለኩት አሁን ማወቅ የፈለኩትን ብሩም ይሰጠኛል፣ ግዴታ ነው፣ ሀቄ ነው፣ መረጃም ስላለኝ የወሰደው እንደ ማንኛውም ሰው ነው።
ችግር የለውም ስለ ብሩ ማለት ነው። አሁን ማወቅ የፈለኩት ስለ ልጅቱ ጋር ማለት ነው። ያኔ እውነት ነው ወይ ስለ ብሩ እናውራና አሁን አንቺ ደፍሯት ከሆነ ምን ለማድረግ አሰብሽ? እኔ አያደርገውም አልልም ማለት ነው። ሊያደርገው ይችላል፣ ግን ደፈራ ሳይሆን ምናልባት በስምምነት ሊሆን ይችላል፣ በደፈራም ሊሆን ይችላል። እኔ እሱን አላውቅም፣ አላህ ነው የሚያውቀው። እነሱ በስምምነት ከሆነ አይከፋሽም? ግን እሱ ምን አመጣለሁ ቢከፋኝ? ሆኗል እኮ አንዴ ሆኗል አይደል? አቡ አሚራ እስኪ ልጠይቅሽ፣ አንቺ ይሄ ነገር የሆነው ከአንቺ በፊት ነው? አንቺ ካሰብሽው በፊት ነው? ከአንቺ ኋላ ነው? ከዛ ህይወት ከሆነ አይመለከትሽም። አወልም ልጅቱን እኮ እኔ ነኝ እኮ ያስወጣኋት ልጅቱ ማለት ነው። ልጅቱ እኮ የኔ ጓደኛዬ ናት። እኔ ነኝ ያስወጣኋት። እንደዚህ በሚዲያ ላይ ስታለቅስ አይቼ አገናኘኋት። ከዚህ ሰውዬ ጋር ደግሞ ልንጋባ ያኔ ለራሳችን የጀመርነው ነገር አለ እንደ ማንኛውም ነገር ሰው ማለት ነው። በዛ ሰዓት ነው ይችን ልጅቷ ስታለቅስ፣ ያው እሱም ይሄንን ስራ ይሰራ ስለነበረ አገናኘሁት። በቃ በሰው የተነሳ ነው። እኔ 15,000 ብር ሳይሆን የሆነ የተወሰነ ገንዘብ ይዞብኛል። እሱንም የያዘብኝ እሷን ያስጠፋሁበትም በሚል ነው ማለት ነው። እና ብዙ ጊዜ ብታዳምጡ ጥሩ ነው፣ እውነት ብታዳምጡ ጥሩ ነበር። እና ብር ደግሞ እኔ 15,000 ብር አይደለም ሪከርዱን ያው አጥፍተዋል። ያቀርቡት ችግር የለውም። 15 ይሁን ምንም ሪከርድ ያርገሻል። የሰማሁትን ነው እኔ የተናገርኩት። አዎ አጥፍተሽዋል። ማቅረብ አልችልም። 4 ሪከርድ ያርገሽልኛል። አንደኛው 2 ደቂቃ ከ54 ሰከንድ ግን አጥፍተሽዋል። 15,000 ላይ ወስዶብኛል። በዚህ ፊት ይጠይቅልሽ አያገባኝም ማለት ነው። ሰላም አለይኩም። እና ተይታ መጣሁት ብር ነው ታወቁት ያልሽኝ ነው 15,000 ብር ለሚወሰድ የብር መጠን አልተናገርኩም። የብር መጠን ይሄን ያክል ብር ወስዶብኛል ብዬ አልተናገርኩም። ገንዘብ ወስዶ ካላስ ያ ጀማ ጥጋቡ ካላስ እሺ ልንወጣ እኮ ነው እኛ። ይኸውልሽ አይነት ጭራ አማርኛ ላንቺ ደፈራትም አልደፈራትም በራሷ በገዛ ፍቃዷ ሰጠችውም ተስማምቶ አደረጉትም ይሄ ሰውዬ አይሆንሽም ነው ባጭር አማርኛ ወልዷል። እኔ እኮ አይሆነኝም እኮ ሰውዬው እንደማይሆነኝ እኮ ገብቶኛል እኮ አውቄያለሁ። እሷ ብቻ ሳትሆን እኮ ብዙ ሴቶች አሉ በዙሪያችን ማለት ነው። እናንተ ስለማታዳምጡና እንትን ስለምትሉ ነው እንጂ ታዳምጡን ብዙ ነገር ይመጣላችሁ ነበር። ወላኪን ግን ማለሽ ላታዘን ስነ ስርዓት ስለማታዳምጧት በይን ደንቆሮ አይደለንም እንሰማለን። አለገድ እንደተናገርሽው መልጥ ተሰጥቶታል። እንደ ራስሽ እንደጀመርሽው መጀመሪያ አስተካክለሽ ብትመጪ ወሬትን አስተካክለሽ ብትመጪ እንሰማሽ ነበር። ግን ይኸውልሽ አሁን ራሱ ያልሽው የያዘብኝ ብር በእሷ የተነሳ ነው አልሽ መልሰሽ። መጀመሪያ ሲረትብ ከላሚ ካቢበቲ ህይወቷን አበላሸቻት እሷ ናት። የልጅቱን ጓደኛ ሆነሽ አሳልፈሽ ሰጠሽ። ዛሬ አንገቷን እንደምደፋ ያባዋራ ሚስት አስደፍረሽ ህይወቷን እንድጨልም ያረግሻት ሲጀመር አንቺ ነሽ። በቃ ከልጁ የበለጥ እንዲያውም አስደፋሪ ነች። ሴቶች ናቸው እህቶቻችንን ከተለያዩ ወንዶች እያገናኛቸው ህይወታቸው እንዲጨልም ትዳራቸው እንዲፈርስ ቀጥ ብለው እንዳይሄዱ የምታስደርጉት እናንተ ናት። ለእኔ አንድ ሴት አሳልፈ አንድ ሴት ተሰጠችኝ፣ እኔም ታቀኛለች። በቃ ምን አይነት ሰው ነው? እኔ እኮ ስታለቅስ ታየሻት ታዲያ እንደዚህ አይነት ሰው አንቺ ለዚህ ጉዳይ ተባባሪ ነሽ። ገንዘቡን ያንቺን ገንዘብ ሰውዬው እኮ ደህና አሉ አለ ነቢያ ሸባስ ቢሆን ነው እንደዚህ ደህና ሰው ጋቡ ታፈሰጥ። ቆይ አንድ ጊዜ ማማ ያንቺን ገንዘብ ምን ብሎ ያዘብሽ? የያዘብኝማ ያው እሷን ያወጣኋት እኔ ስለነበርኩኝ ያው በእሷ ሂሳብ ነው አብዛኛውን ብሮ ያዘብኝ። እኔ ደግሞ እሱ እንዳስረገዛት አላውቅም። ያን ጊዜ አረገዘች እኮ እንደዚህ ምናምን ሲሉኝ እኔ ራሴ ተከራክሬ ነበር፣ እንዴት ሊሆን ይችላል ምናምን ብዬ ማለት ነው። እና ሄደች ሲሉኝ ብሩን እኮ ሳሰጠኝ ሄደች ሲለኝ በቃ ከአንቺ ብር ስለማስብ ምናምን አለ በዛ ማለት ነው። እና አቦ ችግር የለም ሰዎች ይህን ማስረዳት አልችልም። ወላሂ አቡ አሚራ ይቅርታና አንዳንድ ጊዜ ቀል ጨምር ስለማድረግ ቁም ነገር ያወራሁ አይመስላችሁ መሰለኝ እና ታዳምጡ ዘንዳ እጠይቃችኋለሁ። ቆይ በመጀመሪያ ትናንት ከእስከ አዳር ድረስ 1,000 ምናምን ሰው ቁጭ ብሎ ሲያዳምጥ ነበር። በደንብ አዳምጡ።
ልጁን ጠራ ነው ቀረበ። እሷን መጣ ችል ደፍረሃለሁ ስለው ደፍሬ አይደለም እኔ ደፍሬ አይደለም በስምምነት አድርገናል። አብራኝ እየኖረች ተነስታ ብድግ ብላ አትሄጂ አልኳት። ልክ በሄዴ በ6 ወሯ ነፍሰ ጡረኛ አለች። እንዴት ነው በህርሽ በ6 ወርሽ ነፍሰ ጡረኛ የምትይኝ? ገጠር ሂዳ እስትራሃ አድራ ምታለች። የሆኑ ራየሩ ዘንዳ ትቀመጥ ኖራለች። ይች ልጅ የኔ ትሁን የኔ አትሁን አላውቅም። ምናልባት አብሬያት ስለተኛሁኝ ያንን ስለማቅ የኔ ትሁን እንደው በማለት የምችለውን እየረዳሁ ያባወራ ሚስት ነኝ ለምትለው ደግሞ ገና አሁን እዚህ እናንተ ፊት ያባወራ ሚስት ነኝ ስትል ሰማሁኝ እንጂ ከዚህ ውጭ ቀደም ሲል አልነገረኝ ብሎ መልስ ሰጠ። አሁንም ወደፊትም ሆነ ወደኋላም አልልም፣ እርዳታ የምችለውን እረዳለሁ። ግን ልጅቱ የኔ ትሁን የኔ አትሁን እስካሁን ድረስ የማውቀው ነገር የለኝም። እንዳይጸጽተኝ ነው የምረዳት። ምናልባት ይችል የኔን ምርመራ አድርጌ የኔ ከሆነች እንዳይጸጽተኝ ብዬ ነው የምረዳት እንጂ እርግጠኛም አይደለሁም ብሎ መልስ ሰጥቷል። እርዳታውን ግን እረዳለሁ አሁንም ብሏል። ዛሬው ድረስ ቤት ተከራይቶ ያስቀመጣት እሱ ነው። አንድ ሺህ ሰው ባለበት ተናግሯል። የእሱ ልጅ ካልሆነች እርግጠኛ ካልሆነ ሊያስቀምጣት አይችልም። ልጅቱ የእሱ ናት። 4 ነጥብ። ምንም ጥያቄ የለው። አላስ ምክንያቱም እኔ ከሌለሁበት በራሴ ታልተማመንኩኝ 1 ብር አልሰጣትም። 1 ብር። ስለዚህ ሰውየው ልጅቱ ጋራ በፈቃደኝነትም ይሁን አስገድዶም ደፍሯት ይሁን ወልዶላታል። ስለዚህ ይችል የማገዝ አለውድ ግዴታ አለበት። ሊያግዝ ይገባዋል። ብቻውን ሳይሆን ኢላ ላታዝን የምትለው ዋነኛውን ሚናውን የተጫወተችው እሷ ስለሆነች ነይ ብላ አንጥታ ለእንደዚህ አይነት ሰው አሳልፋ ያስረከበች እሷ ስለሆነች የልጁ ችግር አብራ ትጋፈጣለች። አይደለም የሰጠሽውን ብር ልታገኝ ቀርቶ ልጅቱ ልትራብ ልትጠማ ልትቸገር አይገባትም። እሷ በሰራችው እናንተ በሰራችሁት ወንጀል ይቺ ህፃን ልጅ ልትራብ አይገባትም። ምክንያቱም ለዚህ አደጋ ያበቃሻት አንቺ ነሽ። አንድን ሰው ወደ አንድ ቦታ ሳንቀሳቀስ ለዛ ሰው ኃላፊነቱ ወስጄ ነው ተጠያቂ ነኝ። ስለዚህ ወደድሽም ጠላሽም አብረሽ ተጎና ሆነሽ ችግሯ ልትጋፈጭ ግድ ይልሻል። ሀሳብ ልስጥና እኔ ልውጣ። ቀጥልሽ አዋቆች ቦታ እንዳልይዝባችሁ ላትሐዘን። አንቺን ሰምቼሻለሁ። እኔ ልክ ነሽ። አንቺም ጥጋቡም ልክ ነው፣ አስረጋዡም ልክ ነው፣ አረጋዧም ልክ ነት። ሁላችሁም ልክ ናችሁ። እኔ አንድ ሀሳብ ብቻ ሰጥችሉ እህት ወንድሞቼ፣ መቼም ዚና አላህ ዘንድ በጣም የተጠላ ነገር እንደሆነ ሆኖ በተቻለ መጠን ግን በሽታው በጣም ተስፋፍቷልና ጥንቃቄ አድርጉ። ኢጃዛ ቤት የምትወርዱቶች ዝም ብላችሁ እንደመጣላችሁ አትበሉ። ወላሂ በጣም ከፍተኛ በሽታ እየተሰራጨ ነው ያለው። ሌላውን ተውት። እኔ አላየሁም። እሺ ብላ ሰጥተውም ሊሆን ይችላል፣ አስገድዷትም ሊሆን ይችላል። ላተሕዘንም ሰውየው መጥፎ እንደሆነ አውቃ ሰጥታ አመቻችተም ሊሆን ይችላል፣ ላይሆንም ይችላል፣ አዝናላትም ሊሆን ይችላል። ያላየሁትን ነገር መፍረድ አልችልም። በተቻለ መጠን አዩ ነኝ የምትባየው እህቴ እውነት ደፍሮሽ ከሆነ በሙሉ ልብ ያግዝሽ ፈቃደኛ ነኝ። በውስጥ መስመር አናግሪኝ፣ ኤምባሲ ኮንታክት አደርግሻለሁ። ሰውየው በአካል ቀርቦ በህግ ፊት እንድዳኝ ያግዝሻለሁ። ላተሕዘን የሰጠሽበት መረጃ ለምን እንደሰጠሽ ስለማላቅ በፍቅር ደረጃ ሰጠሽው ስትጣሉና ሌላ ሰው ሲያስረግዝ ገንዘቤን አምጣ ብለሽው ከሆነ አላውቅም። የምር ግን እመልስልሻለሁ ብሎሽ ከሆነ ደግሞ እሱንም ኤቪደንስ ይዘሽ አንቺን መክሰስ ትችላለሽ። በዚህ ልታግዛችሁ እችላለሁ። በእኔ ጨርሻለሁ። ሁላችሁም ላላህ ይወዳችኋለሁ። ሰላም አለይኩም ወረሕመቱላህ። ችግር የለም የኔ እንትን ስላለ እኔ የሚረዳኝ ሰው እኔ መረጃ ሁሉ ማለት ነው። ችግር የለም የኔ መረጃ አለ እና ደግሞ የኔ ቤተሰብ እንትን ስለሚሄድ ችግር የለም። የኔ እሷ ብቻ እንትን ትበል እንጂ ስለኔ አብሽሩ ማለት ነው። እኔ አላህም ስለሚያወጣልኝ ሐቄን እኔ የሰጠሁት አምኜ ነው። ተከዳ ችግር የለውም። ሰው ሳይሆን አላህ ነው ሐቄን የሚያወጣልኝ ማለት ነው። አሁን ጥጋቡ ያው እኔ ሳወራ ቀልድ ነገር ይሆን ይመስላችኋል? አሁን ትክክለኛው እየተናገረ ነው። ይሄ ልጅ ቤት ተከራይቶ አስቀምጧል፣ እየረዳ ነው ያለው። በቃ አምኗል። በቃ እሱ ወደደም ጠላም እየረዳ ነው። ምን ማለት ነው? የአባወራ ሚስት እኮ አዚዛ ተጠንቀቂ። የአባወራ ሚስት እኮ ናት። ማን ያባወራ ባላላት እኮ እንዴት ነው የሚያገባት?
ማን የተደፈረችዋ ምን ያርጋችሁ? ቆይ ተረጋጉ። ቆይ ቅድም መጥቶ ምስክር የሰጠው ሰውዬ ምንድን ነው? እኔ አውቃታለሁ ከአሁን በፊት አናግራኝ ነበረ። ቆይ አዳምጥ እንጂ እናንተ እየዘለላችሁ ነው እንደምትሰሙት። እኔ እዚህ ሰውዬ ቤት ከመሄዷ በፊት ችግሯን አስረድታኝ ነበረ። እኔ ያለሁት መካ ነኝ። የልጆች እናት ነች። ባሏ ፈቷት ልጆቿን ለሰው ሰጥታ ነው የመጣችው በየወሩ ብር ልትከፍል እና ኢትዮጵያ መሄድ ስለማትፈልግ አስይዝሻለሁ ብሎ ሲላት ፈቃደኛ ሆና ሊሆን ይችላል ብሎ ያለውን ምንድን ነው ይሄ? እሺ በጣም ጥሩ ተራቷ እንደበስሟት እኔ ኢትዮጵያ ባል ያም ልጅ እንደዛ ብሏል። ከባልተቤትና ከሌላ ማን ነው የሚያውቀው? ባል አለኝ ኢትዮጵያ ባል አለኝ ብላለች። አላለች? ይኸው ጠይቋል። እኔ ምን ላድርግ እንዴ? ጠይቋል። አዩ ባል አለች ኢትዮጵያ የለሽም ወይ ምታንሳ ባል አለሽ ሳይሆን ኒካለሽ ወላ የለሽም ማረ ኢትዮጵያ ባል አለች ታለች እኮ ኒካላት ማለት ነው አይደል እንዴ? ባል አለኝ አለች። ባልን ያላቅም ዝም በል ኒካ ነው የምፈልገው። አዩ ሚውታንሽና ከሌላት እኮ ቀላል ነው ይጠቀልላታል። ግን ባልታላት እንዴት ነው ሰው ሚስት የሚጠቀልለው ነው ጥያቄ። እንዴ ራሷ ናት ባላለኝ ያለችው። እኔ ፈጥሬ አላወራሁም። ቆይ እስኪ ረጋ በሉ። ረገኝ በእኔ ህይወት እንደዚህ አጋቢና አፋችን ማናረጋችሁ። ሲቀጥል እኔ ካለኝ አልፈልገውም። ኖረኝም አልኖረኝም አልፈልገውም። አልፈልገውም። እሱ ጋር መኖርም አልፈልግም። እሺ ሀያት ከይቅርታ ጋር ስትነጋገር ስታወሪ ባደባው ለምን እኛ ለአንቺ ባደብ ነው እያወራን ያለን። እኛ ለአንቺ ብለን ባደብ ስናወራ እናንተ ማናችሁ የምትይን ከሆነ አይመለከተንም። ትሩኒ ሲቲን ዳያ ለምን አነጋገርሽ ትክክል ስላይደለ እንዴ? ምን አይነት ልቅ የሆነ አነጋገር ነው የምትናገሪው? እኛ ለአንቺ እየተከራከርንልሽ እናንተ ቀስ በምተረጋጉ እናንተ ማናችሁ የምትይን ከሆነ አንቺ ማነሽ? እኔ ሙምኪን ዝም የበለጠ ነገር ልናገርሽ እችላለሁ። አደብ ይዘሽ ስነ ስርዓት ይዘሽ ተናገሪ። ለይተው እንግዲህ አዚዛ የሷ ዝሮ ይሄው ብላ ነገረቻችሁ አይደል? ይካለኝ አለቻችሁ። እንደውም አው ነገረችን። ይበቃናል። በረካው አንፈልግም። ስትፈልጉ ተዋለዱ ተጋው ወራታ ወንድሞቼ ከታች የሆነ ፍርድ ትሰጡብኛላችሁ። እኔ ሌሎች ሊሆኑ ይችላሉ። አናውቅም። አይመለከተኝም። ዲስፕሊን የሚባል ነገር የታላት? ስነ ስርዓት የሚባል ነገር የታላት? አንድ ቪዲዮ አይቻለሁ ስትሳደብ እንደማመጥም አሁን ከታች እህቶች ወንድሞች አላንፍራ የምትሉኝ አላችሁ። እኔ ምን አረኩኝ? ይጠቅልላት ሲሉ ይቺ ልጅ ባላላት ብላለች። እንዴት ነው የሚጠቀልላት ነው ያልኩት። ያሁን ምንድን ነው ጥፋት? ኢንሻአላህ ጀሃነም ተጠቅልለው ይግቡ። ካላስ አይመለከተንም። ምንታ ውጡ፣ ሄዱ ቤታችሁ። ምን አገባኝ እኔ ምን አገባን? እሷም ከንግግሯ ባለጌ ነች። የራሷ ጉዳይ። ተደውሎብኝ እያወራሁ ምን ብላ ነው? እነዚህ ዝሙተኞች ናቸው። አላህ ይጠብቀን። አላህ ሞይ ክፍል ነው ምንሽረቁ የሚያደርግ ዛኔዎች። አንቺ ላታዘን ራስሽን አውጪ። በምትዋጭበት መንገድ ሚውታንሺ እኔ ላግባሽ። ለዚህ አለ በዚህ ፊት ነው ላግባሽ። ይዞ ይሄድ አቦ አረይዞ ይሄድ ተነሽን ያገባሽ። እኔ ያገባታል ግን ማለት ነው። በቃ በመሀል አንጥተህ የሆነ ነገር ጭምር ታደርጋለህ። የጀመርሽው ነገር ውጤታማ እንደማይሆን እወቂ። በዙ ባለጌ ነው ማለት ያችል በሽታም ሊኖርበት ይችላል። ከፈለግሽ በኤምባሲ ሂጂና ከሰሽው ጆሮውን ይዞ ያስመጣዋል። ጠይቅ ተሰረፊ ችግር የለውም። ሮሷ ብቻ ደህና ትሆንና ይበሉ እንጂ እነሱ ሙዚቃ ከፍታ ላይ ይገባታል። ማሬ ይገባታል። በየመንደሩ ከፈለገች እሷ ትንሽ የተጸጸትኩት ወላሂ መጀመሪያ ስታለቅስ ነበር። እዚህ ዩቱብ ላይ እዚህ ነገሮቹ ምንድን ነው የቲክቶክ ላይ እና በጣም ነበር የምታለቅሰው ወላሂ። ከዛ እኔ ደግሞ እንደዚህ የሚዲያ ሰው አይደለሁም እና በጣም ስታለቅስ በውስጥ ገብቼ መሆነች ነው ወደ ስርዓት እንደዚህ ሴትዮ እያስቸገረች ነው በቃ ችግር ውስጥ ምናምን ስትለኝ ወላሂ ላዚም
አገናኘኋት ማለት ነው ከዚህ ሰውየው ጋር። ይሄ ሰውየው ደግሞ ለእኔ ሊያገባኝ የተነጋገረ ሰውዬ ነው። ከዛ ደግሞ የኢጃዛ ቤት አከራዬ ነው ማለት ነው። ጠይብ ከዛ ደሱ አገናኘኋት፣ ቀጥታ ወደ እሱ ነው ያገናኘኋት። ከዛ እሱ ላይ ደግሞ የሆነ ገንዘብ የኔ ገንዘብ ነበረ። እሷ ስትመጣ ምንም ብር የላትም። እኔ በዛ በዚህ ብዬ ነው ወላሂ በዛ በዚህ ብዬ ነው። በጣም በመከራ ነው እራሱ ስትወጣ ብዙ ችግር አለ። በስ አልሐምዱሊላህ እኔ ሁሉም ነገር ለአላህ ሰጥቻለሁኝ። እውነትም ችግር ውስጥ ሆና የወጣች አጂ በቃ እህቶች ማለት ነው። ችግር የለውም መናገር አልችልም። አይቀትን አብሽሩ ማለት ነው። የሚዲያ ሰው አይደለሁም እኔ። ሳሚሄና ሀቢበቲ ሳሚሄና ለው ቀለጥና ሻይ ሳሚሄና አላህ ሐቅሽን ይመልስልሽ በቃ። አዎ ግን ወላሂ አላህ ሴት ልጅ ካልፈቀደች በዚህ በአረብ ሀገር ውስጥ ሴት ልጅ ካልፈቀደች አትደፈርም። እነዚህ የሚታገቱት ምን የሚሉት ሌላ ናቸው ያጀማ። እነዚህ ታግተው አሁን እሱ ይምጣ ያልኩት አሁን እኔ ከሱ አፍ መስማት የፈለኩት ነገሮች ነበሩ። እኔ ወላሂ ላዚም ትናንትና ነው ሀያት ወልዲያለች ከማን ከሰውየው ሲባል የሰማሁት ማለት ነው። ውሃ ነው የሆንኩት ወላሂ ላዚም ውሃ በቃ ክቡን አልኩት። እንዲሁ ህልም ነው የሚመስለኝ ዝም ብሎ ማለት ነው። ምክንያቱም ምንም ያላሰብኩት ነገር ነው። ከዛ ግን ችግር የለውም አልሐምዱሊላህ ነው ያልኩት። አዲ እንኳንም ታወቀ፣ እንኳንም እሱ ሆነላት፣ እንኳንም አባት አገኘች ነው ያልኩት ማለት ነው። ምክንያቱም ለምን እንደሆነ አዳምጪኝማ። አንቺ ተልጁ ፍቅር አለብሽ። ዝም ብለሽ ንካሽን አጥብቀሽ ባልሽን ያዥ። ሰላም አለኩም። ተሳስቷል ሰው ልጅ ወላሂ ችግር የለውም። ስለእኔ ወላሂ ተወሰኔ አላህ አልፈልግም ታለሽ አናግረኝ እንዳለው ጨረሰናል። እና ምን እናድርግ? እዚህ መጣችሁ እያደረግ ያለው ከዛ ካለፈ በኋላ እምቢ ታልሽ እሱን። እኔ ግን መልዕክት ላስተላልፍ። ተጋቡ አትቀልድ። እኔ 1200 ሰዎች አላችሁ። ወደ ስትፈልጉ ሪከርድ አድርጉት። መቼም እናንተ ጉደኞች ናችሁ። ያረጉታል የሚቸገራቸው በጠለም መታችሁ አስጠፉን ብላችሁ ወንዶች አስጠፍተዋችሁ 7000 8000 እንደገና ልትከፍሉ ከዛ ሰላም ኑሮ እንኖራለን ብላችሁ እንዳታስቡ። ወይ መዳም እየረገጠች ታሰራችሁ ወይ ወደ ሀገራችሁ ሂዱ። ካልሆነ የ30 ብር ፍራሽና ዲቃላ ነው የሚተርፋችሁ። ይሄ ነው። ምንም ነገር አይተርፋችሁም። ጠፍታችሁ መጥፋታችሁ እስከ መጨረሻ ህይወታችሁን ያበላሻል። እኔ የመዳም ቤት ካልተመቻችሁ ወይ ሀገራችሁ ሂዱ። ካልሆነ ደግሞ በማታውቂው ቋንቋ እየሰደበችሽ ስሪ። ጠፍታችሁ ያልፍንላል ብላችሁ የምትሉት ምንም ድቃላ። ኧረ ቆይ ሌላ ነገር መጣተታች አዚዛ። ሰውየው እኮ ሀገር ሚስት አለው። ኮመንት ላይ አይመለከተንም። ኧረ ምን አለው እንዴ? አለው እኔ በደንብ ነው የማውቀው። እሺ አውቀሽ ነው ልትገቢበት የነበረው? ጥያቄ አለ ላንቺ። ይሄን እያወቅሽ ነው ወደ ልትገቢ የነበረው? እኔማ ማለት ነው ወድጄ ለሁለት ላድር ወድጄ ተስማምቼ እኮ ነው የገባሁት። ሶስተኛ ለምን ጀጅ እንዳታረጋት እሷ ሸሪያ ጠብቃ ሁለተኛ ሚስት ልትሆን ተስማምታለች። ችግር የለውም እኮ ሀታ ሀዩንም ማለት ነው ወላሂ ቢያገባት አይዲ ችግር የለውም እሱ ከቻለ ያኔ ማሻአላ። እኔ እኮ አሁን ይሄ ነገር ክህደት ተፈጥሯል ወይ በዛ የተነሳ የኔን ብርስ የያዘው ለምንድን ነው? እሷንስ እንደዚህ ደፍሯታል ወይ ነው እንጂ ወላሂ ከማን ይጨምር ማለት ነው። አይዲ እሱ ከቻለ አይዲ ችግር የለም። ግን እዚህ ያለው ክህደትን ማወቅ ነው የፈለኩት። እህት አለሽ? ላታት ሁለተኛም ሶስተኛም ሆነሽ መሮጥ ትፈልጊያለሽ ወይ? ተጋቡ። እኔ ችግር የለብኝም። እኔ ከመጀመሪያ እኮ ሚስት እንዳለው አውቃለሁ። እኔ እኮ ያገሬ ሰው ኸላስ ጥጋቡ። ቆይ ዝም በል አንተ። ኸላስ እሷ እስከ 4 ቢሆን መቀመጥ ትፈልጋለች። ስለዚህ ትቀመጥ። ኧረ ተው ተው። እሱ ያሰበችው ሌላ ነው እንዴ? እሱ ያሰበችው ሌላ ነው። እና ታዲያ እጅ ሴት ሸሪዓ ጠብቃ ሁለተኛ ሚስት ሆናለሁ ብሎ ማለት እለዋ ላይ ሊጨፍርባት እና ዝሙን ሊሰራባት ነው እንዴ? አይደለም እኮ። እንደገና ደግሞ አንቺ እንደዚህ የምትፈልጊ ከሆነ ሶስተኛም አራተኛም ትኖሪያለሽ ብሎ ልትሳለቁባት ነው እንዴ? ሰላማት ላ መታለቅ አለ ማዚዛ ወይ አልተረዳሽኝም እኮ መቼ አስቀረችኝ?
መቼ አስጨረሽ አዚዛ? ረማመዱባትም ዝም አልልም ድምፄ እስከሚዘጋ። ረማመድ እኮ አይደለም እሱ አሁን እኮ ያለችው ነው። አንቺ ሸሪያውን ጠብቃ እየመጣች ስለሆነ 2ም 3ም ድረስ የሚችል ካለ እሷ ሌላ ትረዘቅና ታግባ። ወላሂ እኔ በሐቅ ነው የምነግርሽ። ወላሂ አዚዛ እኔ እውነቴን ነው የምነግርሽ። ግን አስተካክለዋል። ግን አሁን ዳሩኝ አልኩኝ እንደ ሌላ ሰው እኔ እኮ ዳሩኝ አላልኩም። ለልጅቱ ብቻ እንትን ካላችሁ እኔ ችግር የለም ነው እንጂ አልኩት እኮ ልጅቱ በቃ እሱ ነው የወለድ የላት። እኔ ልንገርሽ የወለድ የላት ቃስ ብለህ የምር እሱ ነው የወለድ የላት እንዴ በራሷ እንደመጥ እኮ ተኝቻለሁ አብሬያት አለ ተናገረው ተናግሮ እስኪ እሱ እዚህ ይምጣና እንደዛ ይበደን እኮ ሪከርዱ ላሰማሽ። ሪከርድ የላችሁም ቪዲዮ አልቀረጻችሁም እንድሲል ማስረጃ ነገ ጧት አይው አዙዬ ብሏል። እኔ ማታ ጠዋት አንቺም ነበርኩ ጠዋት ላይ ነበርኩኝና ሰምቼዋለሁ። ብሏል ተኝተናል እየረዳሁ ነው ብሏል። አዎ እየረዳሁ ነው። መጨረሻ ላይ ወደ ሌላ ነገር ሄዳ ወደ የመኖች ጋር ምናምን ሄዳ እሸክካለሁ ዲኤንኤን አሰራለሁ ነው ያለው እንጂ እኮ መጀመሪያ አምኖ እየረዳ እኮ ነው። ሰውዬው እኮ አምኖ እየረዳ ነው። ያላመነበትን እኮ አይረዳም። ለምን እንትን ይባላል ማለት አምኗል። ሰውዬው እኮ አምኗል። እንደገና ግራ ለምን ደውለሽ ለምን አትጠይቂውም? አሁን ለምን ይመጣል? ጥሩ ነገር እንደሰራ እኮ እዚህ መምጣት የለበትም። ጥሩ ነገር አልሰራም እኮ የዘውዬ ደውለሽ ራሳችሁ ለምን እዚህ ይመጣል? ጥሩ ነገር አልሰራ በክብር መጥቷል። ይንጣጥሩት ወይ እሱ እኮ ልጄን ከኔ ሆና ነገ እንዲቆጨኝ አልፈልግም። ልጄን እረዳለው፣ በምችለው አቅም ባለኝ እረዳለው። ሆነችም አልሆነችም ዲኤንኤን እስከማስመረምር ድረስ እረዳለው። ነገ ልጄ ሆና ባገኛት እንዲቆጨኝ አልፈልግም ብሏል። ከምር እኔ እሱን አቅተናል። ይሄ ማለቱ ደግሞ 100% ከእሷ ጋር ግንኙነት እንዳደረገ ማስረጃ ብሏል። አወርጌያለሁ ብላ ወዳ ፈቅዳ ነው ያደረጉት ብሏል እኮ ወዳ ፈቅዳ ነው ያደረጉት። ተስማምተን ነው። እንዲሁም እየደወለችልኝ አላፈቅም እያለች መውጅ ለመሰለች ልጅቷ በጣም አደገኛ ናት። ከብር እና የሆነ ዲሲፕሊን የሚባል ራሱ የላትም። እኔ ጠዋት እያየዋት ስለነበር እኔ አባረኳት እኮ አትረዱ እንዲያነጋገሯል። ይህ ልጅቷ ዲስፕሊን የላትም፣ እሕትራም የላትም ልጅቷ የሽፍኩ የራበው ሰው የራበው ልጁን የራበው እናትየዋ የራባት በእንደዚህ አይደለም። እዛ ሀገር ላይ የምታውቁት ነገር ካለ እሱም ብቻ ተባባሉ። ማን ማለት ልጅ ከሆነች ልጅን አንጠልጥሌ ወስዳለሁ። አሁንም ቢሆን እሱ ነው ልክ ነው።